ያኔ ጭንቅ ሰዓት ካላህ አስታራቂ ኢማሙ አለልሽ አንድ ሰው ነፍስ ያትጨነቂ ኢማሙ እና ይቅርታ ስላልተገኘው በመጀመሪያ ማለት ነው አልቀበልም። ሮዚን ግን ይዋት ከሷ ላይ ነው በፊ የሚነሳ ይመስሉ በልተናል በይዘው በልተን ምናምን ጨርሰናል። እመቤቴን አልገባም። በጣም ባለጌነሽ። አመት ያድርሳችሁ። አሰባችሁን አላህ ይብላላችሁ። አፊያ ይስጣችሁ፣ ጤና ይስጣችሁ። ሀገራችን ሰላም ይሁን። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ሰላም ናችሁ ሆይ? ሰላማችሁ ብዚት ይበልልኝ። እኔ በጣም ደህና ነኝ። ዛሬ እንግዲህ እንደዚህ ፏ ብዬ እነ ሮዚን መስያለሁ እና ሮዚንና የሮዚን እናት ላስፈጥራቸው ነው። ባይዘው ባለፈው አልተገኘሁም ነበር፣ የሷ ሽኝት ነበርና ትንሽም ደብሯታል። እኔ ደግሞ ስላልተመቸኝ ነበር ያልሄድኩት እና አሁን በደንብ እንክሳታለን። ላስፈጥራቸው ነው። አብራችሁኝ ቆዩ እና ሰብስክራይብ ደግሞ አድርጉኝ እሺ። 50 ሺህ እንግባ። ሌትስ ጎ ጃኒ ፋሚሊ እና ሌትስ ጎ ተከተሉኝ። እባክኛም ሱቃችን አስገባለሁ። አቤት ፕሮሞሽን። ኦኬ ጋይስ ይሄን ይመስላል። እየጠበኳቸው ነው። እስካሁን አልመጡም። እንግዲህ አሳያቸው እስኪ እንዴት ነው እና ዳኒም እየመጣ ነው። ዳኒም ና ብየዋለሁ። እስካሁን አልመጡም፣ እያስጠበቁኝ ነው። ሶ ጋይስ እስኪመጡ እንጠብቃለን። ፊዮናንም ነይ ብያታለሁ። እስካሁን ግን አልመጣችም። እሷም እያስጠበቁኝ ነው። ለሮዚ ማታት እርቧት ተነጫነጨችብኝ ጋይስ። ትንሽ ተነጫነጨች። አላወራም አለች። እዚህ ወይ ከበላሽ በኋላ እንደዛ ይሻላል። ወይኔ አሁን ይሄ ሰው ይብር ነው የሚበላው። እሺ አንቺም እኔም እኮ ጾመኛ ነኝ። ጭራሽ ስላንቺ ማስብ መሰለሽ በዚህ ሰዓት። እሺ እኛ የጾም እናነሳለን። ሮዚ የፍስክ ነች። ሶ እኛ እናንሳ። ሮዚ የፍስክ ነች፣ እኛ የጾም ነን። አውትፊታችን ግን ከ10 ስንት ሬት ታረጉታላችሁ? ከ10 ስንት ሬት ታረጉታላችሁ ጋይስ? ጻፉልን። ከኔና ከዳኒ ደግሞ ማን ነው በጣም ያማረበት? ሮዚ ዛሬ ርቧት ተነጫለች። ጭራሽ ለመውረቱ እኮ እንትን የላትም። እኛ እናንሳ በቃ። ለኛ የለም ነበረው ነገር የለም ወገድ እኔና ደጀኔ ሸግሩን ሰጋለኮ ሰገለለም እንትን ይላል ሳምቡሳ እሱ የለም ሁሉ ሰጋለው። እኛንም አታስቡንም ነበር እንዴ ሲሰሩ? እኛንም አታስቡንም ነበር? ሩዝ አለ ስጋ የሌለው ነጭ አለ ያለው ወተት አለ። ኧረ የምር እሱ ሺፍት ምን ነጭ ይዶም ወተት አለው። ወተት ውሻ ነህ። እግዚአብሔርን ዳኒ እኮ ዳኒ ነው እንደዚህ እንዲል ያደረገው። ወተት አሉ ጠይቀላለኝ። እሺ ቤተሰቦች እኛ ሩዝ ብቻ ነው ያዝነው፣ ያው ጾም ስለሆነ። ሮዚን ግን ይዋት ከሷ ላይ ነው በፊ የሚነሳ ይመስሉ። ወላሂ ርቦሻል በጣም? አንድ ቁርጥ ነው ያነሳሁት። ወላሂ ለዚህ አንድ ይሄ እኮ አጥንት ነው። ቆይ አጥንቱን ላንሳውና ማለት ነው። አይ በጣም ደራውሽ ያስታውቃል። ኢቭን ለታወራና ራስ ፈቃደኛ አይደለችም። ስለዚህ ጨርሺ እንጠብቃለን። የጃኒ ቤተሰቦች እንግዲህ
እየረበሽከኝ ነው ወንድሜ እየረበሽከኝ ነው እሺ ይቅርታ ካለ አልፌዋለሁ እንጂ ወይ ወተን እናወራለን እናንተ በኋላ እንግዲህ ጃኒ ዛሬ ያስፈጠረችን ትገኛለች ጃኒ ሻዬ ይሄን በማሰብሽ ደስ ብሎኛል ምንድነው ይሄን ለማድረግ ያነሳሳል እኔ ለብላስከዛው እስቲ እሺ ሮዚ በቅርቡ ትሄዳለችና በዛው ሽኝት ላረግላት አስቤያለሁና በሰዓቱ ደግሞ አልተገኘውም ቅድም ነግሬያችሁ ነበር እዛና እሷ ፊት ደግሞ ልናገር ብዬ ነው እና ይቅርታ ስላልተገኘው በመጀመሪያ ማለት ነው አልቀበልም ጌታን ስላልተመቼ ነው ማርያምን አልቀበልም እንዴ አልቀበል ለምን ቀረሽ አስረጅኝ መጀመሪያ አስረጅኝ ለምን ታውቂያለሽ በቃ ተረጅኝ እዚህ ጋር አይነገርም እሺ እነሱ ፊት አይነገርም ግን በቃ የራሴ ምክንያት ነገር ይቅርታ ስላልመጣ ከኔ አይጠበቅም መቅረቴና የኔ እናት እና በዛውም ሮዚ ልትሄድ ነውና እንደ ሽኝት ቆየሽብን በስመ አብ ወመንፈስ ቅዱስ ይሄ ልጅ ይጠላሻል እግዚአብሔር አንተ ምንም እናመሰግናለን እና ሮዚ ልትሄድብን ነው 3 ቀን የቀራት ዛሬ የመጨረሻ ሽኝታችን ነው የሚሆነውና እና እወድሻለሁ የኔ እጥ እንዲህ ዝብኝ ይዛም ጋር እወድሻለሁ ወላሂ አመሰግናለሁ ባይዘው ያው በባለፈው ፕሮግራም ላይ እንግዲህ ያው ብዙ ሰዎች ኮሜንት ላይ ምናምን ነገር ጠይቀው ነበር ለምንድን ነው ጃኒ ያልመጣችሁ ብለው ምክንያቱም ከጃኒ ጋር ያለን ቅርርብ ስለሚያውቁ ማለት ነው እንዳጋጣሚ ሆኖ አልተመቻትም ነበር ጃኒ ዛሬ እንግዲህ በሰፊው ረመዳን ከገባ ያው ኦልሞስት 3 ቀን ምናምን ይሆናል እና ዛሬ ጃኒ እንግዲህ እያስፈጠረችን ትገኛለች ማለት ነው በዚህ አጋጣሚ እናመሰግናለን ሹክራን አረን ለማዙኪ እናመሰግናለን ግን መቅረት አልነበረብሽም ሌላ ጊዜ እንዳደግሚው እንደዚህ የነፈጨለ ቀልድ እንዳደግሚው ዛሬ ስለጋበሽን ፎቶ እንግዲህ ስለጠራሽን በጣም ነው የምናመሰግነው አምሮብሻል ማሻአላ አምሮብሻል እናመሰግናለን ወላሂ ላይክ እነሱ የሌላ እምነት ተከታይ ሆነው ያው ከኛ ጋር እንደዚህ አይነት ነገር ማሳለፋቸው በጣም ደስ የሚል ነገር ነውና ይሄ ማለት አንድነታችንን የሚያሳየን ነገር ነው በጣም እናመሰግናለን ዳኒና ጃኒ በዚህ አጋጣሚ ደግሞ ዳኒንም ሳላመሰግነው ማለፍ አልፈልግም ከባለፈው ፕሮግራም እስቲ ምንድነው ላውራ ወይስ እንዴ እና ሳላመሰግነው አላልፍም የእውነቴን ነው የምላችሁ በጣም ዳኒ ይመቸኛል ፒውር ሃርት ነው ጋር ያለህ ባይዛው ትመቸኛለህ በንጹህ ልቤ እንዴ አይ ላቭ ዳንሻ ወዳና እና ምን ላችሁ ፈልጌ ነው በጣም ነው ማመሰግነው እንደዚህ አይነት ጓደኛ አላህ ይስጣችሁ ለማለት ፈልጌ ነው እናመሰግናለን በጣም ቴንክ ዩ ጃኒ የኔ እናት እሺ እኔ ቆንጆና በጣም ወድሻለሁ እስኪ ተናገር እንድትናገር በጣም እየፈለገች ነው ተናገር እንድናገር ከፈለገች መናገር እንፈልገው መጀመሪያ እሷ ራሷን ነው ሮዚ ከመጣች ጀምሮ እንዳስቸገረችኝ ነው ትግስት የላትም ትጮዋለች ምናምን እኔ ደግሞ ያው በባህሪ ዝምተኛ ነኝና ባክሽ ጉልበተኛ አትሁኝብኝ ማለት ፈልጋለሁ ለቴል ስለሆነ ነገሩ ግርግል አሁን ማንንም አይጮህብኝም አይደል ግን ሰዓት የምትሄድ አይመስል ተመችቷታል እዚህ የምትሄጂ አልመሰለኝም ተመችቶሻል እዚህ ግን ደግሞ ከመጣው እኮ አሁን ከስቻለሁ ባይዘው ኧረ ቀንሽ አሪፍ ነች አሁን ከስቻለሁ እንደዚህ የምታምረው ግን እንደዚህ ደስ ያለሽ ተከብጃለሽ ከዚህ በላይ ኮፈርሽ እናት ነው እንደዚህ ታምራለሽ በጣም ትንትያለሽ ተወፈረልሽ ይቀበልሽ ካሜራ በኋላ እናወራታለን እሺ እሺ ነገር እሺ ተጫወትን ብቻችን ነይ እሺ መጣል ባይዘው ፊዮና እየመጣች ነውና አረፈለች ይቅርታ ፊዮና መብላት ጀመረች ኦኬ መብላት ጀመረች አረፈለች ችግር የለውም ግን ወይኔ ተከፈለ አይ መድሃኔ ኖርማል ነው አንቺ አረ ወይስ ቢለን ወይ ይሄው ልዘጋው ነው ይቅርታ በስመ አብ ሐራም ነው እና ማሚዬ
እንዴት ነዎት? ዝም አልሽን ዛሬ በፕራንክ ነው እንዴ የምንገናኝ? ኦ ወይኔ ግን እናንተ ናችሁ ጥፋተኛዎች። አርፍዳችሁ ነው ማርያምን መስጊድ። ኦኬ ግን እኔ አይደለሁም። አይታችኋል። ትንሽ ጠብቂያችኋለሁ። ፊዮና መታለች ፋይናሊ። ቆየሽኩ ማርያም እንዴት ነሽ? ሂጃቤን ሳላስተካክል ኧረ ችግር የለውም እኔ ላስተካክልሽ። ሃይ ለናችሁ ያምራል። ቀን ቆየሽ። በጣም ነው የሚያምረው። ማርያም ጌታ ሴም ነው። አሬ አንድ አይነት ስታይል። አንቺ ግን እዛ ጋር ረዘምሽ ግን ሂል ወይኔ ጫማ ነው ያደረግሽ? ናረ ፍላት ነው ያደረኩት። ማርያም እንዲህ ነው ማረጋው ነው። እንዴት እንደሚደረግ አላውቅም። በቃ ዝም ብለሽ እንደኔ አድርጊው። አምጪው በዚህ ላይ ማይኩን ያዥው። እንካ ቃል ያዝልኝ። So cute. Okay guys, እንሂድ። እንዴ ቁመት ያረኩት ሂል ነው ማሬ። አንቺ በጣም ሂሉ ነው መሰለኝ የረዘመችው። እሺ ያ ሞዴል እኮ ወይኔ ያ እንለፍታ ወይ እነ ዳኒ ውስጥ ናቸው። ውስጥ ናቸው። በጣም ቆየሽ። አረፈኩኝ። እንትን ነበር ቀረጻ ነበር ለዛኩ። ኢትስ ኦኬ ችግር የለውም። አሁን ይቅርታ ታያቻለሽ ገብተሽ። በልተናል በልተን ምናምን ጨርሰናል። እመቤቴን አልገባም። በጣም ባለጌ ነሽ። በልታችሁ ቆየሽ። እነሱ እመቤቴን እያፈጠሩ ነበር። በላችሁ ትርዛ ይቅርታ በያቸው በቃ። አሁን እንደውም ጭራሽ ደግሞ በእኛ ትቆጣለች እንዴ ፋራ በጣም አዝናለሁ። ፋራ ነይ በልታችሁ ጠበቃችሁ። ማሚዬ እንዴት ነሽ የኔ እናት? የኔ እናት ደህና ነሽ? ደህና ነኝ። ሰላም ነው? ታውቂኛለሽ? እኔ ታውቂኛለሽ? እኔ ማን ነኝ እንዴ? ኧረ አውቃለሁ እባክሽ። ማን ነኝ? እኔ ማን ነኝ? ስምሽን አይሽ አታውቂኝም ማሚ። ስምሽን አላስታወስኩም። እሺ እናቴ እሺ። የኔ ቆንጆ እንዴት ነሽ? እኔ ቢሆን ነይ እዚህ ጋር ማሻአላ በጣም ተፈዝዘን በላችሁ። እንዲቆይሽብን በጣም ቆየሽ። እኔም ቆየሁ ባይዘው በጣም ቆየሽ። እኔ ቆየሁ። እንደዚህ እኮ አይደለም የሚቀመጠው፣ እንደዚህ እኮ ነው አይደል? እንደሱ አይ ችግር የለም። እኔ ያሸፍኩበት አቀማመጥ ነው። እንደዚህ ያደርጋለሁ። ይቅርታ በጣም ቆየሁ። በወደ ላይ ነው ያወጣበት። ቀደም የተቀረጸ ዲያራማክሽ የተቀረጸ አረማይኔ ሂጃቤ ልክ ነው ግን እኔ ያምራል። እንደዚህ ይሁን። ውጭ ወሰከለ ነበር። እንደዚህ ይሻላል። እንደዚህ ነው የሚደረገው። እንደዚህ ነው ወይስ እንደዚህ ሲሆን ያምራል? እንደዚህ ማሻአላህ ናይባል። ፊዮና ተመቸሽ ምግቡ? ቆንጆ ነው በጣም። አረ ወይኔ በመዳላ አረ በቃ እንትን ደግሰ ምናምን ማለት ነው። ከዛ ሰው ብዙ ቁርስ ይዝብህ ተመቸሽ እንደዛ እንደዛ ማለት ፈልጌ አይደለም። ስላረፈርሽብን ትንሽ ስለደበረን ፍቅር ላለመስጠት አስበን ነው። እንዴ ማን ምን አገናኘው? ስማ ቡና አልወድም ግን ለዳድ ልጅ እያለሁ አፈላለት ነበረ። ግን ጠጥቼ አላውቅም። ዳኒ ያስረዳች እና ግን እችላለሁ። እስኪ ዝም በል። እኔ ለፋሚሊዎቼ ነው እያስረዳ ያለሁት ጋይስ። ጨምቆን ነበር። ስንት ሰው ነው የሚጠጣው? ስንት ላድርግላችሁ? ምች ይመታኛል። ከሌሊቱ 6 ሰዓት ነው ምች የሚመታሽ? ማሚዬ ስኳር አለ ያለው ነው የሌለው? ቡና ማን ለማስነስ ነው ብቻ ነው የምንጠጣው። ሶ ሁለት ቡና ብቻ ነው። ተንበጫረቀ
የዱሮ አይደል መሰለኝ ማርያምን አላደፈረስኩትም። በቃ አቡ አጨቅጭቁኝ በእናታችሁ አምጪ። ወይኔ አተላለው እንደ ከውስጡ እናቴ አተላ ነበር የለውማ እኮ በቃ ያልደፈረሰም እንዴ ስለቡና ቋቃለ ማሪ ቀልድ አታውቅም። ተነሳ ዳኒስ ይብሮ ትፈልጋት ማዘር ለኔ ግን ትንሽ አንድ አቀምሽልኝ በኔ ደስ አይ እጣም ነጭሽ እንጂ ጃኒ እንዴ ኦ በጣም ነው ይጥነው ይሄ ነው በጣም ላይ ነው በጣም ነው የከደው ሜሲ ዶ አርጊልን ወላሂ ተመረቀ አላህ ያቆያችሁ አሜን አላህ ያቆያችሁ አዎ እንግዲህ ጋብሳችሁ ጦማችንን ፈታን አላህ ያቆያችሁ አሜን አመት ያድርሳችሁ ያሰባችሁን አላህ ይብላላችሁ አፊያ ይስጣችሁ ጤና ይስጣችሁ ሀገራችን ሰላም ይሁን አዎ እንግዲህ ያሰባችሁን ሁሉ አላህ ይብላላችሁ አሜን ሻሩ ረመዳን አሜን በሰላም እንግዲህ ለአመቱ ያብቃል አሜን ያድርሰን ሀገር አማን ይሁን ሀገር ሰላም ይሁን ልጆቻችን እንግዲህ እንጀራ ይስጣቸው ቤተሰቡን የሚጦሩበት እንጀራ አላህ ይስጣቸው አዎ ነጁየን በሰላም ሂጂ በሰላም ግቢ አዎ በሰላም ግቢ ትንሹንም ትልቁንም እናት አባት ያርግልሽ አዎ አንቺ ታዳሚ ልጅ ነሽ አላህ ያቆይሽ እድሜ ይስጥሽ አፊያ ይስጥሽ ያሰብሽን ሁሉ አላህ ይምላልሽ አላህ ለጋባጇ አላህ ይምላልሽ አዎ ዛሬ ጋበሽን ሻር ረመዳን ይስጥሽ አፊያ ይስጥሽ ጤና ይስጥሽ ያሰብሽን ሁሉ አላህ ይምላልሽ አላህ መሰል አራፈሰችው ብቻውን አምጪው እንዴው እሺ እናታላሽ በቃ ወደኝ አረ ለዳኒ ያርግለት ማዙኪ ለዳኒ ያርግለት ዳኒ ለከፈው ፊቱ ከፍ ምን እንጀራ ይስጥጋና ሁላችሁም ከፍ ምን እንጀራ ይስጣችሁ ጀማላ ይበላችሁ እናንተም ጦም ያመቱ ነው የኛም ጦም ያመቱ ነው አላህ ሀጃችሁን ይሙላ አሜን አላህ ሀጃችሁን ይሙላላችሁ ያሰባችሁን አላህ ይሙላላችሁ እንጀራ ይስጣችሁ የማታ እንጀራ ይስጣችሁ ተጅቆን ማልቅ ቤተሰብን የምትጦሩ ዘመድን የምትጦሩበት አላህ ጀባ ይበላችሁ አሜን ሰላም አለይኩም አራናና ሳም እዚህ ተጎልተ ጉልቻ እንዴ እኔ ማሚዬ ነኝ ልሰሽ ያኔ ጭንቅ ሰዓት ካላህ አስታራቂ ኢማሙ አለልሽ አንድ ሰው ነፍስ አትጨነቂ ኢማሙ ሸፋዓ ሚሆንሽ አንድ የለም ከነቢ ሌላ ኢማሙ ሸለመው አላህ አልፊ ሰላት ወሰላም አላ ነቢ አልፊ ሰላት ወሰላም አላ ኢማሙ ሸለመው አላህ በጣም ከጭብጨባ ሮዚ ድምጽሽ ያምራል ባይዘው በጣም ነው የማመሰግነው ብዙ ሰዎች ይሉኛል በቅርቡ መንዙማ ማለት ምን ላይ ነው ከስንት ሙከራ በኋላ የመጣ ነገር ነው ባይዘው የእውነቱን ልናገር ማለት ነው ለእናንተ ብዬ እኮ ነው በጾም የምትበላው እግዚአብሔርን ከቅድም ጀምሮ ማለት ነው ከቅድም ጀምሮ ቢልኝ እሺ ታጅጂ ያረካፍ አይደለም በሳችን ታቀልት ለብላ እንዴ ከልከላችሁ ልጅ እሺ ጋይስ የነበረን ቆይታ ይሄን ይመስል ነበረ እንግዲህ እንደምታዩት ሁላችንም ስብስብ ብለን እንደዚህ አምሮብን ማዙኬ ምን ተሰማሽ ጃኒ ስለጋበዘችን እስቲ ነገር በጣም ደስ ብሎኛል አላህ ይስጥሽ ነው በረከታል እኔ ለልቃለው አላህ ያቆይሽ ሀጃሽን አላህ ይምላልሽ ደስ ብሎሻል በመጠራታችን በጣም ደስ ብሎናል አዎ አላህ ይስጥሽ አላህ ያክብርልሽ አሜን ምንድነው አክብረሽን ስለጠራሽን በጣም እናመሰግናለን ሁላችሁም ስለተገኛችሁ በጣም እናመሰግናለን በዚህ አጋጣሚ መናገር የምፈልገው ነገር ሰው የሚያከብር ሰው ወድቆ አይወድቅም ይባላል የምሬ ነው ባይዛውና ሰው የሚንክ ሰው ነው የሚወድቀው እና አክብረሽ ስለጠራሽን እናመሰግናለን ይሄ ምን አገባኝ ብላ መቅረት ትችል ነበር አይመለከተኝም ብላ መቅረት ትችል ነበር ኖርማሊ ጠራችን በክብር እናም ደግሞ ይሄው በልተን መርቀናል በጣም ነው የምናመሰግነው ወላሂ ይቅርታሽን ተቀብለናል ሶ ከዚህ በኋላ የሚደገም አይመስለኝም ያለው ነገር ኢንሻአላህ ሪል ፍሬንድ ናት ብያታለሁ
አመሰግናለሁ። ወላሂ ተጨንቃ ራሱ መጥራቷ በራሱ ትልቅ ነገር ነው። ዳኒ በጣም እናመሰግናለን። አይ ነው ምስጋና በዝቶብሃል ዛሬ ግን ቻለው እንዴ ወይኔ። እሺ ያው ቀረጻ ላይ ነን ምንም አይደለም እና ደግሞ ያው ጾም ስለሆነ ምንም አይደለም። ያው እንግዲህ ብናረፍድም እንግዲህ ተገኝተናል። በጣም እናመሰግናለን ጃንዬ። እናንተማ አፍላችሁ የመጣችሁ? አዎ አፍደን ነው የመጣነው ግን አንዳንቻ አላረፈድንም። ሰው ቀርታለሽ። እኔ እኮ ኧረ ጃኒ እኔ እኮ ታውቂያለሽ ነጋስ ባይዘው ወይኔና ፊዮና ለመጀመሪያ ጊዜ ነው የተገናኘ ነው። ተገናኝተን አናውቅም ከዚህ በፊት ከዚህ በፊትም ከሜዲም በፊት ተገናኝተን አናውቅም። እዚህ ከመጣው በኋላ በቃ የተገናኘ በቲክቶክ ላይም በምንም ምን ነው የሚባለው በቃ በኔም ጋር ተገናኛችሁ በስልክ ምናምን እሱማ በስልክ ምናምንማ እናወራለን ግን ኖርማሊ ለመጀመሪያ ጊዜ ነው በአካል የተገናኛችሁ? አዎ ለመጀመሪያ ጊዜ ነው በአካል እንደዚህ ባጋጫችሁ እንዴ አይ ለመጀመሪያ ጊዜ ስለተገናኙ ያ በጃኒ ምክንያት ስለተገናኙ ያንን ትንሽ ሚሞሪ ነው። ጃኒማ ስንቱን አገናኘች እኮ አገናኝና እንትን ኮሚቴ ኤጀንሲ ብያታለሁ። ኤጀንሲ ብያታለሁ። ግን እናመሰግናለን ጃኒዬ በድጋሚ ሰብስክራይቦችሽን እንግዲህ ሰብስክራይብ እንዲያደርጉ ሰብስክራይብ አድርጉ። በዚህ ቪዲዮ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። በቃ በጣም እናመሰግናለን። እንወድሻለን ጃኒዬ የኔ ቆንጆ። የምር እንዴ የምር ማለት በጣም ነው መውዳት ጋይስ። በጣም ቁም ነገረኛ ሴት ነችና እንኳንም ሀሳቤን ልናገር ቴጅ እኮ ነው የሷ አድናቂ በመሆኔ በጣም ደስ ይለኛል። ማቹርድ ነች እና በጣም አሪፍ ልጅ ነች ሮዚ። የምር ጸዴ ሰው ነች። እኔም ስላወቅኳት እንደዚህ በአካል ደግሞ ብዙ ነገር ስላሳለፍን በጣም ደስ ብሎኛል። ደስ የሚል ታይም ነበር ያሳለፍነውና በዚች ወር ውስጥ አሪፍ ነገሮችን ሚሞሪ አለንና ሮዚ ትናፍቅኛለች ማርያም። አዎ ማርያም እና አይ ሚስ ዩ ኦሬዲ እና ወድሻለሁ እኔና አይ ሚስ ዩ ቱ I will miss you. ዳኒ በጣም ነው የምወደው። ለአንተ ትልቅ ቦታ አለኝ ታውቃለህ። አይ ደስ ይላል። አይ ደስ ብሎኝ ቆይቶ በጣም ኦ ሺት ሰሙ ሌላ ነገር አለ ኦኬ ሐሳብሽን ተናገሪ። በቃ በጣም ደስ ብሎኛል ሮዚ ስለተዋወቅኩሽ። በጣም ደስ ብሎኛል። ግን በአካል እንዴት ነው እንደጠበቅሽ ነው የተገናኘ ነው ማለት? ማን ድንገታዊያ አላወኩኝም ነበር እንደምትመጪ ያው ስትነግረኝ ነው ያወኩት ምናምን ነገር ግን በቃ አሪፍ ግንኙነት ነው። ደስ ያለ ተደዋውለሽ ምናምን እዚህ አጋጣሚያ ደስ ይላል በጣም። ማሚን ስላወቅኳት በጣም ደስ ብሎኛል። ማሚ ስላወቅሽ በጣም ደስ ብሎኛል። አንቺ ነው ስላወቅኩሽ በጣም ደስ ብሎኛል። ሮዚ ብትሄድም እኛ አለን እዚህ። ግን የምራት መጡ አጣይቋት ማዘር እኔ ማርያም ተናግሬያለሁ ነው ሮዚ ባትኖርም እኔ አለው በቃ ራሴ ነው ትዬ ማሚዬ የኔ እናት በማርያም ምን እያደረገች ነው? አጥራተሽ በማርያም ምንድነው ፖስት እያደረገች እቺ ሁሉ አታበላሽብኝ ጃኒ ስለሳለ ታውራበት ልጅቷ ኦኬ እሺ አይቻልም በጆሮ ማውራት አይደለም የሚስጥር ነው ባይዘው አብራችሁ ኦኬ እሺ አየውን ሀሳብ ማንሳት ፈልጋ ነው በቃ ባይዘው እኔና ጃኒ ተጣልተን ነበር ለ6 ወር ምናምን በቃ ሰላም አልነበርንም እና ፈለገ በዚህ አጋጣሚ አላወራንም ነበርና አላወራንም 6 ወር ማለት ለ6 ወር ምናምን ትንሽ በቃ አለመግባባቶች ነበሩና እንትን ፈለገ በዚህ አጋጣሚ በጣም የምንወደው በጣም የምናከብረው ወንድማችን ነው። እግዚአብሔር ያክብርልን። የገብርኤል ቀን ነው አስታረቀን እና ፈለገ በዚህ አጋጣሚ እግዚአብሔር ያክብርልን። በጣም የምንወድህ በጣም የምናከብርህ እና ከ6 ወር በኋላ እኔና እሷ ራሱ ገና
ፍቅር ላይ ነን። ትኩስ ፍቅር ላይ ነን። መጣላታችን በምን አወቀ? ተነፋፍቀን ነው የተገናኘነው ማለት እንትን ነው ሶሻል ሚዲያ ላይ ሳያችሁ ያስታውቃል። አንቺ አላወቅሽም? እኔና ጃኒ ሰላም ስንሆንና እኮ ሳንሆን ይለያያል። አይ እንደዛ መሆኑን ማለት የሶሻል ሚዲያ ላይ ምናምን አይታችሁ ነው ሳትገርም? አዎ በቃ እሷንም ለብቻ አግኝቷት ነበር፣ እኔም ለብቻ አግኝቷት ነበር። ከሷ ጋርም ቪዲዮ ሰርቶ ነበር፣ ከኔ ጋርም ቪዲዮ ሰርቶ ነበር። ከዛ እና በዛም አወራ ምናምን ነገር ከዛ በቃ ግን በጣም በቃ ስልሽ ቤተክርስቲያን ያስታረቀን ገብርኤልና ሲጠራን ጃኒ ያለሽ ነኝ ምናምን አላለኝም። ፊዮና ያለሽ ነኝ ምናምን አላለንም። ምንም አላለም። ከዛ ኑ ቤተክርስቲያን መሳለም አለባችሁ ጾም ነው ብሎ ጠራን ቤተክርስቲያንና ከዛ እኔ በጣም ነው የደነገጥኩት። አልጠበቅኩም ይጠራታል ብዬ ማለት የዚህን ያክል ያስባል ብዬ አላሰብኩም። ማንም አያስብም። አሁን ሰው ብትጣይም ብትታረቂም የራሱ ጉዳይ አለበት። ገባሽ? እና ትልቅ ሰው ነው በጣም ፈለገ። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን ስላስታረክልን በጣም እናመሰግናለን። እና ስለታረቀን በጣም ደስ ብሎኛል። ጃኒ በጣም ወድ እህቴ ነሽ። ድጋሚ አንጣላም ብዬ ተስፋ አደርጋለሁ። ባይዘዌ ምን እንደሆነ ታውቂያለሽ ሮዚ? በጣም እልህኛ ነኝ እኔም እና እሷም እልህኛ ነሽ እና በፊትም ነጠላ ጫማ ቻርጀር ምናምን ነበር የሚያጥ በጫማ በቻርጀር ነው የምንጣላው አይደል ጃኒ? በጣም ትናንሽ ነገሮች ያጣሉናል። ላይክ እልህኛ ነን። ከዛ እኔም እልህኛ ነኝ። ካሜራማን መሳቀች እግሬን አመመኝ እግዚአብሔር እና ስልሽ ትንንሽ ነገር ያጣላናል። አንድ ላይ ቤት እንኖር ነበር በፊት ማለት ነው። አንድ ላይ ቤት እንኖር ነበር ልጅ ማለት በቃ ከ3 አመት በፊት ከ4 አመት በፊትና ትናንሽ ነገር ነው የሚያጣላን ምናምን በትናንሽ ነገር ነው የምንጣላውና ማሚና ዳዲ ናቸው የሚያስታርቁ። እግዚአብሔርን ቤት ውስጥ እንጣላ ነበር፣ እንደባደብ ነበር ምናምን በጣም እንትን ነበር እና ያንን ነገር ጠቅላላ አድርጋ ልታስረዳ መታ ነውና ከዚህ በኋላ አንጣላ ምን እና ፊዮና ሶ ጋይስ ሀሳብ አለሽ? በመታረቃችሁ እልህ ነው። እኔም በጣም እልህኛ ነኝ፣ እሷም በጣም እልህኛ ነች ነው። አንሸነፍም፣ ሁለታችንም ይቅርታ አንልም። እሺ ተሸናነፋችሁ ጾም ነው በቃ። ጾም ነው በቃ። ሰላም አውርዳችኋል፣ ቤተክርስቲያን ታርቃችኋል። በቃ ሁለተኛ መጣላት የለም። በፍቅር አለ በሆነ ባልሆነ ደግሞ አትጣሉ። በፍቅር አለ ያላችሁ ከዚህ በኋላ አንጣላም። አልገብታችኋል? ቃል ገብተሻል እንደማትጣይ እሷን ጠይቃት መጀመሪያ። እንደኔ ሀሳብ ማለት ነው አንጣላም ብለን ሳይሆን ቃል መግባት ያለብን ተሸናፊ ለመሆን የሆነ ነገር ሀፕን ሲያደርግ የሆነ ሰው ማጅሩድ ሆኗል ይዘዛ አንጣላም ፍጹም ነን ብለን ቃል መግባት ስለማንችል ግን የሆነ ነገር ሲፈጠር አሁን በማንም ጥፋት ቢሆን ይቅርታ መጠየቅ መማር ነው እንጂ ያለብን አንጣላም ሳይሆን ስህተቶች ይኖራሉ። ለዛ ይቅርታ መጠየቅ ቢኖር ብዬ አስባለሁ። መሸነፍ ቢኖር ብዬ አስባለሁ። የኔና ያንቺ ችግር እሱ ስለሆነ ማለት ነው። አይመስልሽም? እሺ እኔ ቆንጆ እናመሰግናለን። ከዚህ በኋላ እንዳትጣሉ አይደል እንዴ ዳኒ? ከዚህ በኋላ ምንም ቢሆን እንዳትጣሉ። ጸብ አያስፈልግም። ጸብ ድሮ ቀረ። አይሽር ምንም በቃ የተቃየመ ምናምን ተኮራርፈ ምናምን ድሮ ቀረ። አሁን ላይ ያለው ነገር እንደዛ አይነት ነገር ስለሌለ ሁለተኛ እንዳትጣሉብን እዚህ እንዴ አንጣላም እና እናመሰግናለን። የጃኒ ፋሚሊዎች ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ጋይስ 50,000 እንዴ ስንት ነሽ አሁን? አልገባ 32,000 ነኝ። 18,000 ፊክስ አድርጎት እስኪ በዚህ ወይኔ ማርባሽ ገብቻለሁ። ኮንግራቹሌሽን ጋይስ ሰብስክራይብ አድርጉ። ቤተሰብናችሁ እንዳይለየኝ እወዳችኋለሁ። በኔክስት ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ባይ